እባክን ግን ጸጸት እንዳታደርገኝ ልቤ እንዳትሰብረው። አረ የኔ አጭር ነው ልብሽ ጋር አይደርስም እዛው ነው የሚቀረው። በነገራችን ላይ ውዴ አንቺ እኮ በጣም ቆንጆና ውብ ሴት ነሽ። ባክስ እስክታገባኝ ድረስ ነው አይደል እንደምትለኝ? አዋቂም ነሽ ባክሽ። ቆይ ግን ወንዶች ምን አይነት የሴት አለባበስ ነው የሚመቻችሁ? እኛ እኮ ግራ ገባን። የኛ መች ልበሷልን? ሳትለብሱም እኮ ትመቹናላችሁ። በጣም ደስ ብሎኛል። ገና በተጋባን በ3 ወር ነው ልጅ ወልዳልኝ አይኔን ባይኔ ያሳለችኝ። ለእናንተም እንደዚህ አይነት ሐሳቢ ሚስት ይስጣችሁ። አሜን በሉ ደግሞ እባክን ግን ጸጸት እንዳታደርገኝ ልቤ እንዳትሰብረው። አረ የኔ አጭር ነው ልብሽ ጋር አይደርስም እዛው ነው የሚቀረው። ይቅርታ አለቃ፣ ለመኖር ምንድነው የሚሰሩት? ጠዋት ላይ ምንም አልሰራም፣ ከሰዓት ላይ ጠዋት የጀመርኩትን እጨርሳለሁ እና ማታ ላይ ትንሽ አረፍላለሁ። ሃይ ፋይቭ ስፖንሰራችን እናመስግናለን። ጆን እየጠጣሽ የጠማሽ ትመስያለሽ። ጆን ዳንኤል ይላል አባቴ እንኳን ወደ ደበበሾ መጣህ እያልን ወሰ ቪዲዮ። አዎ አመሰግናለሁ። አረ ሉክ ዋትስአፕ ማ ፋሚሊ አም ባክ ይላል። የወንዶች ጉዳይ የሚኮራበት ምርጥ አባላችሁ መልሼ መጥቻለሁ። በጣም ናፍቃችሁ ነበረ። ፎሎራችንም ዘብጥያም ደርሰን ስንመጣ እዛው ሰባሌን ጆን ከእስር ቤት ከወጣ በኋላ የመጀመሪያ ሾ ነው መሰለኝ አይደል? ሰይፉ ሾ ላይ ቀርቤ ነበር። ደቤ ግን እስር ቤት ሆኜ ራሱ ያንተን ሾ ነበር ስከታተል ነበር። እስር ቤት እያለ ምን የተለየ ነገር አጋጠመ እስቲ ንገረን። እስር ቤት እያለው በጣም ብዙ ነገሮች አጋጥመውኛል። ነገር ግን እስር ቤት እያለው አዶናይን ሲመጣ የሻማ ተቀብየዋለሁ። ገርማል ደቤ ይሄንን የተናገርኩት አንተ ሾ ላይ ብቻ ነው። ለጥምቀት 30 ያለፋቸው ሴቶች አረ ልጣጩንም ቢሆን ወሩሩብን ግድ የለም ሲሉ ሰማው። አረ ጨው እባክን ግን ጸጸት እንዳታደርገኝ ልቤ እንዳትሰብረው። አረ የኔ አጭር ነው ልብሽ ጋር አይደርስም እዛው ነው የሚቀረው። ጋና አባዬ እስቲ ፓንት ግዛልኝ። ወይኔ ሸለመው እኔ የዛኔ ኮንዶም መግጃ 2 ብር ቢኖረኝ ኖሮ ፓንት የምትገዛለት ቂጥህም አንተም አትኖሩም ነበር። ከካም አንተ እልል ያልክ ችጋራም ሼባ ድሮም አንተ 30 ዓመት ላለፈው ሴት ሽምግልና ልከክ ልጁ ምን አለው ስትባል አማራጭ አለው። ደበበ ቤት ያስቀመጥኩትን አረቄ ውሃ መስሎት ግጥም አድርጎ ጠጣውጻ። ምንም ችግር የለውም ደበበ። ስንት ጣት ነው ያስኩት? ዶክተር ጻ አሁን ደበበ ሰማይና ምንር እየዞረበት ስንት ጣት እንደያዝክ በምን ያቃል ጻ ባይሆን በኋላ ስበላው እኔም ሰክራለሁ። ምን አርጎ ነው ለመክሰስ የመጣው? ቅቡር ዳኛ በጩቤ አይን በተወጋጋ እየተቀላለድን እያለ አይኔን ስቶኝ ጆሮዬን ወግቶኝ ነው። አረ ድረሱልኝ፣ ከሚስቴ ጋር ተጨቃጭቀን ከአስረኛ ፎቅ ራሴን ካላጠፋው እያለች ነው። ይቅርታ ደንበኛችን፣ በግል ጉዳይ ላይ ጣልቃ አንገባም። አንተም ማትረባ ማናጀር፣ ይሄማ የራሳችሁ ጉዳይ ነው። መስሎት አልከፈትም ብሏት እኮ ነው። እከካም ይሄን አካውንት ተከተሉ፣ በጣም ያዝናናችኋል። ውድ አስተማሪያችን እኮ ዛሬ ደደብ ብሎ ሰደበኛ። እንዴት ደደብ ይልሻል? ነገ ሄድለታለሁ። ይሄ ባለጌ ግን ምን ብለሽ ነው የሰደበሽ? ሰው ልጅ መሰረታዊ ፍላጎቶች ምን ምናኩ ሲለኝ እኔ ደግሞ ቲክቶክ፣ ዩቲዩብ እና ፌስቡክ ስላልኩት እኮ ነው። እውነትም ደደብ ነሽ። እንዴት ቴሌግራም ትረሻለሽ? አበበ ባላለሁ። አበበ በሾ በላነ? አይ አበበ በላይ ዳምጤ። ወይኔ ደበበ ወይኔ አይኔን ተቃጠልኩኝ። ጫ ውሃ አምጣልኝ። ቆይ ማን አባቱ ነው እየታጠብኩኝ ውሃውን ያጠፋው? ጻ እኔ ነኝ። 1 ሰዓት ሙሉ እንዴት ነው የምታጠበው? እንድየውም ቤት ኪራይ ጨምሩ ወይ ቤት ለቃችሁ ውጡ። እኔ እየዘፈንኩኝ ነው የምታጠበው። አንቺም ሻወርሽም ገድል ግቡ። ደበበ ደላላው ጋር ደውል። ዛሬ እስቲ እንደ ፍቅረኛሞች እየተላፋን እንሂድ። ምን አለብሽ አንቺ? አይቆም አይተኛብሽ። ቁምጣ ለብሼ ደግሞ እንላፋት ያለሽ። ዶክተር ጻ
አሁን ተናግሬ ወዲያውኑ እየረሳው ተቸግሬ ነው የመጣሁት። ምኑ መቼ ነው የጀመረ? ምኑ